ውድ የኢትዮ ኮምፒውተር ትምህርት ቤተሰቦች እንደምን አላችሁ? ዛሬ አብረን የምናየው ኮምፒውተር ኔትወርክ ምን ማለት እንደሆነ ጥቅሞቹን፣ እንደዚሁም ትራንስሚሽንስ ሚዲያ ምን እንደሆነ አብረን እናያለን ማለት ነው። ስለዚህ ኮምፒውተር ኔትወርክ ይላል ርዕሳችን። A computer network is a group of computers and a device connected together to share data, resource and information ይላል። ስለዚህ ኮምፒውተር ኔትወርክ የምንለው የኮምፒውተር ጥርቅም ሆኖ ዲቫይሶችን አገናኝተን ዳታ የምንላላክበት የተለያዩ ትምህርታዊ ሪሶርስ ሊሆን ይችላል፣ ቁሳቁሶችን የምንላላክበት የተለያየ መረጃዎችን እርስ በርስ የምንላላክበት ኮምፒውተር ኔትወርክ እንለዋለን። ስለዚህ አንድ ኮምፒውተር ከሌላው ኮምፒውተር ተገናኝቶ መረጃ መቀያየር ከቻለ ኮምፒውተር ኔትወርክ እንለዋለን ማለት ነው። ኢት አሎውስ ኮኔክሽን ስሮ ዋየርድ ኦር ዋየርለስ ኮኔክሽንስ። ስለዚህ ይሄ ግንኙነት በዋየርድ በኬብል ሊሆን ይችላል ወይንም ያለ ኬብል ሊሆን ይችላል። ስለዚህ እነኚህ ኮምፒውተሮች እነኚህ ዲቫይሶች ሲገናኙ ፕሮቶኮል በሚባል ህግ ይገናኛሉ ማለት ነው። ዩዝስ ኦፍ ኮምፒውተር ኔትወርክ። ስለዚህ የኮምፒውተር ኔትወርክ ጥቅሙ ምንድነው ካልን ሼሪንግ ፋይልስ ኤንድ ፕሪንተርስ፣ ኢንተርኔት አክሰስ፣ ኢሜይል፣ ቻት፣ ቪዲዮ ኮልስ፣ ኦንላይን ባንኪንግ ኤንድ ኤዱኬሽን። ይሄ ሁሉ የኮምፒውተር ኔትወርክ ጥቅሞች ናቸው ማለት ነው። ሌላው ትራንስሚሽንስ ሚዲያ ነው። ትራንስሚሽንስ ሚዲያ ኢዝ ዘ ፓዝ ስሮ ዊች ዳታ ትራቨልስ ፍሮም ዋን ዲቫይስ ቱ አናዘር ዲቫይስ። ስለዚህ ትራንስሚሽንስ ሚዲያ የምንለው ፓዝ ነው፣ መንገድ ነው ማለት ነው። አንዱን ዲቫይስ ከአንድ ዲቫይስ ወደ ሌላ ዲቫይስ ዳታ ትራቨልስ ወይንም ፕሮፓጌት የሚያደርግበት መንገድ ትራንስሚሽንስ ሚዲያ እንለዋለን ማለት ነው። ዳታ ኢዝ ሴንት አስ ኤሌክትሪካል ላይት ኦር ሬዲዮ ሲግናል። ዳታው በምን አይነት መንገድ ይላካል ካለን በኤሌክትሪካል ፎርም፣ በላይት ፎርም እና በሬዲዮ ሲግናልስ። ለምሳሌ ዳታው ኬብላችን ኮግዛል ኬብልስ እና ፋይበር ኦፕቲክስ ኮግዛል ኬብልስ እና ትዊስትድ ፔር ኬብልስ ከሆነ በኤሌክትሪካል ካረንት ፎርም ነው ዳታ ትራቭል የሚሆነው። ፋይበር ኦፕቲክስ ኬብል ከሆነ ደግሞ ዳታ አሴፕት ወይንም ትራንስፖርት የሚሆነው በላይት አማካኝነት ነው ማለት ነው። ዋየርለስ ኮሚኒኬሽን ከሆነ ደግሞ ሲግናላችን ወይንም ዳታችን ሬዲዮ ሲግናል ይባላል። ሁለት አይነት ትራንስሚሽንስ ሚዲያ አለ። ጋይድ ትራንስሚሽንስ ሚዲያ የምንለው ዋየርድ ማለት ነው ወይንም የኬብሉ ሲሆን፣ ሌላው ደግሞ አንጋይድድ ትራንስሚሽንስ ሚዲያ ነው። ጋይድድ ትራንስሚሽንስ ሚዲያ የምንለው ዳታ ትራቨል ስሮ ፊዚካል ኬብልስ። ዳታ ትራቭል የሚያደርገው ዳታው ሴንት የሚያደርገው ዳታው ፕሮፓጌት የሚያደርገው በፊዚካል ኬብል ነው፣ በኬብል አማካኝነት በኬብል ውስጥ ነው ማለት ነው። ስለዚህ ጋይድድ ሚዲያ ምንድነው? ታንጀብልስ ማቴሪያልስ ዩዝስ የታንጀብልስ ማቴሪያልስ ላይክስ ኬብልስ ኦር ዋየር። ታንጀብልስ የሆነ ማቴሪያል ተጨባጭ የሆነ ማቴሪያል እንደ ኬብል እንደ ዋየር ያሉትን ይጠቀማል። በእነሱ አማካኝነት ዳታ ከአንድ ዲቫይስ ወደ ሌላው ዲቫይስ ይሄዳል። ስለዚህ ጋይድድ ሚዲያ የምንላቸው ትዊስትድ ፔር ኬብልስ፣ ኮግዛል ኬብልስ እና ፋይበር ኦፕቲክስ ኬብልስ ናቸው። ስለዚህ ትዊስትድ ፔር ኬብልስ ሎ ኮስት ወይንም ዋጋው ትንሽ ማለት ቀለል ያለ ዩዝድ ኢን ላን ኤንድ ቴሌፎን ላይን እንጠቀምበታለን በትዊስትድ ፔር ኬብልስ። እንደዚሁም ላን ሎካል ኤሪያ ኔትወርክን ስንጠቀም በሱ እንገለገላለን በትዊስትድ ፔር ኬብልስ። ኮግዛል ኬብልስ አለ። ኮግዛል ኬብልስ ቤተር ኖይዝ ፕሮቴክሽን ኢንተርፈረንስን የመቋቋም አቅም አለው። ኮግዛል ኬብልስ ዩስድ ኢን ቲቪ ኤንድ ኢንተርኔትን ለመጠቀም ወይንም የቲቪያችን ለምሳሌ ቲቪያችን ዲሽ ገመዱ ከዲሻችን ገመድ እስከ ሪቦክሳችን ያለው ኮግዛል ኬብልስ ነው ማለት ነው። ፋይበር ኦፕቲክስ ኬብል ቬሪ ሃይ ስፒድ በጣም ፈጣን የሆነ ፍጥነት ያለው ሎንግ ዲስታንስ ዩዝስ ላይት ረጅም ርቀት መገናኘት የሚችል የሚያገናኝና ዩዝስ ላይት ዳታ ትራንስፖርት ወይም አክሴፕት ሲያደርግ በላይት አማካኝነት ወይም ኢን ዘ ፎርም ኦፍ ላይት ነው ማለት ነው። ሌላው አንጋይድድ ትራንስሚሽንስ ሚዲያ ወይንም ዋየርለስ የምንለው ነው ማለት ነው። ዳታ ትራቨልስ ኦር ፕሮፓጌት ስሮ ዘ ኤር ነው ማለት ነው። ሰው ኢን ዋየርለስ ኮሚኒኬሽን ትራንስሚሽንስ ዳታ ሴንትስ ስሮ ዋት ኤር ኦር ስፔስስ። ስለዚህ አንጋይድድ ሚዲያ የምንላቸው ሬዲዮ ዌቭ፣ ማይክሮዌቭ እና ሳታል ኢንፍራሬድ
አንጋይድድ ትራንስሚሽንስ ሚዲያ እንላቸዋለን። ሬዲዮ ኦፍ ዩዝድ ኢን ሬዲዮ ዋይፋይ ኤንድ ሞባይል ኮሚኒኬሽን ለሞባይል ግንኙነት ዋይፋይ፣ ለሬዲዮ ስርጭት ይሄንን ሬዲዮ ዌቭ እንጠቀማለን ማለት ነው። ስለ ሬዲዮ ዌቭ እና ስለ ማይክሮዌቭ በሚቀጥለው ክላስ በስፋት እናያለን። ሌላው ማይክሮዌቭ ነው። ማይክሮዌቭ ዩዝድ ሞባይል ኔትወርክ ኤንድ ሳተላይት ኒድስ ላይን ኦፍ ሳይት። ስለዚህ ሬዲዮ ዌቭ የምንለው ሎ ፍሪኩዌንሲ ያለው ነው። የሬዲዮ ዌቭ ፍሪኩዌንሲ ከ3 ጊጋ ሄርዝ እስከ ከ3 ኪሎ ሄርዝ እስከ 1 ጊጋ ሄርዝ መሀል ያለው ሬዲዮ ዌቭ እንለዋለን። ይሄ ማለት ሎ ፍሪኩዌንሲ ያለው። ሎ ፍሪኩዌንሲ ያለው ማለት ደግሞ ዩዝድ ቱ ዋት ዩዝድ ቱ ሎንግ ዲስታንስ ኮሚኒኬሽንስ ነው። ሬዲዮ ዌቭ ስካይ ፕሮፓጌሽንን ይጠቀማል። ስካይ ፕሮፓጌሽን ሚንስ ሬዲዮ ዌቭ ሴንት አፕ ቱ ዋት አይኖስፈር ዘን ሪፍሌክት ባክ ቱ ዘ እርዝ ነው ማለት ነው። ሌላው ማይክሮዌቭ ነው። ማይክሮዌቭ ፍሪኩዌንሲ ሃይ ፍሪኩዌንሲ ያለው ይሄ ማለት ከ1 ጊጋ ሄርዝ እስከ 300 ጊጋ ሄርዝ መሀል ነው ፍሪኩዌንሲ ያለው። ይሄ ማለት ሃይ ፍሪኩዌንሲ ያለው ማለት ዛት ዩዝድ ቱ ዋት ሾርት ዲስታንስ ኮሚኒኬሽንስ ነው ማለት ነው። ስለዚህ ምን ይጠቀማል? ላይን ኦፍ ሳይት ይጠቀማል። ላይን ኦፍ ሳይት ማለት ሲግናል ኢስ ፕሮፓጌት ኦር ሲግናል ኢስ ትራንስሚት ስትሬት ላይን ነው ዳይሬክትሊ አንቴና ቱ አንቴና። ለዚህ ነው ላይን ኦፍ ሳይት ቬሪ ሃይ ፍሪኩዌንሲ ያለው። በጣም ፍሪኩዌንሲ ስላለው ምንድነው ዛት ዩዝድ ቱ ሾርት ዲስታንስ ኮሚኒኬሽንስ ነው። ስናጠቃልለው የዛሬውን ትምህርት ኮምፒውተር ኔትወርክ ኮኔክት ዲቫይስ ቱ ሼር ኢንፎርሜሽን። ኮምፒውተር ኔትወርክ ዲቫይሶችን ምንድነው ኮኔክት ዲቫይሶችን አገናኝተን ዳታዎችን ወይም መረጃዎችን ለመላላክ እንጠቀምበታለን። ትራንስሚሽን ሚዲያ ኬሪ ዳታ ቢትዊን ዲቫይስስ ኤንድ ካን ቢ ዋየርድ ኦር ዋየርለስ። ትራንስሚሽንስ ሚዲያ ጥቅሙ ዳታን ተሸክሞ ከአንድ ዲቫይስ ወደ አንድ ዲቫይስ የሚወስድልን ነው። ይሄ ትራንስሚሽንስ ወይንም ይሄ ሚዲያ የኬብል ሊሆን ይችላል፣ ያለ ኬብል ዋየርድ ወይንም ዋየርለስ ሊሆን ይችላል ማለት ነው። ስለዚህ የዛሬውን ትምህርት እዚህ ላይ እናጠቃልላለን። እዚህ ቪዲዮ ላይ ኮሜንት የትኛውንም ነገር ካላችሁ እንድትጽፉልኝ እየጠየቅኩ